ናርሲስት የ21ኛው ክፍለ ዘመን ትልቅ በሽታ እየሆነ መጥቷል። ራስ ወዳድ የራሱን ስሜት ለመጠበቅ ሲል የሌላውን ስሜት ለመጉዳት ወደ ኋላ የማይል ለሚሰራው ለእያንዳንዱ ነገር ሙገሳና ጭብጨባ የሚጠብቅ ምድር ላይ ውበት ደምግባት ሲባል ከራስ ውጭ ሌላ የለም የሚል ሰው በብዛት እያየን ነው። እንዲህ አይነት ሰው ናርሲስት ፐርሰናል ዲስኦርደር ያለበት ሰው ሲሆን በብዙ ወጣቶች ላይ የታየ መሆኑ ደግሞ ስጋት ይፈጥራል። ናርሲዝም እኔ ከማንም እበልጣለሁ ብሎ ማመን ሲሆን ናርሲሰስ በተባለ በአንድ ግሪካዊ ወጣት አማካኝነት ለመጀመሪያ ጊዜ ሊታወቅ ችሏል። ናርሲሰስ ከዕለታት በአንድ ቀን ውሃ ጠምቶት ሊጠጣ በማሰብ ኩሬ ዳር ይሄዳል። ሊጠጣ ባጎነበሰበትም የራሱን ጥላ ውሃው ላይ ያያል። በዚህም ጊዜ እያየ ያለው የራሱን ጥላ መሆኑን አላወቀምና በውበቱ ተማረከ። እያየ ያለውንም ሰው አቅፎ ሊስመው ፈለገ። ወደ ውሃውም እጁን ሲሰድ ጥላው ይበላሻል። ሲተወው ደግሞ ጥላው መልሶ ይመጣል። ይህ ናርሲሰስ የተባለ ወጣትም ይህን ውብ ሰው ትቶ ላለመሄድ እዛው ኩሬ ዳር እንደተቀመጠ ሞተ። ናርሲዝም ማለትም ራስን ከማንም ከምንም በላይ አድርጎ መውደድና ከፍ ያሉ እንደሆነ አድርጎ መሳል ነው። የሳይኮሎጂ ባለሙያዎች እንደሚሉት የናርሲስት ባህሪ ያለባቸው ሰዎች የሚያሳዩቸውን ምልክቶች ብለው ያስቀመጡትን 10 ባህሪያትን በመቀጠል እናያለን። አብራችሁን ቆዩ። አንደኛ፣ ከልክ ያለፈ ራስን ጠቃሚ አድርጎ መሳልና ሁልጊዜ አድናቆትን መፈለግ ነው። ናርሲስት ሰዎች ዙሪያቸው ላይ ላሉ ሰዎች እነሱ ብቻ ጠቃሚ እንደሆኑ የሚሰማቸው ሲሆን ሁልጊዜ መደነቅን፣ አንተ ባትኖር ይህ ለኔ አይቻልም ነበር መባልን ይፈልጋሉ። ወዳጅነትን የጋራ ሳይሆን እነሱ ብቻ የሚመሩት አድርገው ይስሉታል። የበላይነትና ልዩ የሆነ እንክብካቤ እንደሚገባቸው ያምናሉ። በወዳጅነት ውስጥ የበላይ እንደሆነ ያምናሉ። በዚህም የፈላጭ ቆራጭነት ሚና እንዳላቸው ይረዳሉ። ሁልጊዜ ለራሳቸው ስሜት ብቻ ቦታ የሚሰጡ ሲሆን ለየት ያለ እንክብካቤ የሚገባቸው እነሱ ብቻ እንደሆነ አድርገው ያምናሉ። በዚህም ዙሪያቸው ላይ ያለው ሰው እኩል ስሜት እንዳለው በፍጹም አያስተውሉ። ያላቸውን ትንሹን ተሰጧቸውንና ስኬታቸውን ከእውነታው በላይ ገኖ እንዲታይ ያደርጋሉ። የትኩረት ሚዛኑ ወደ እነሱ ብቻ እንዲሆን ይፈልጋሉ። ናርሲስቶች ባሉበት ቦታ ሁሉ የሚኖረው ትኩረት እነሱ ላይ ብቻ እንዲሆን ይፈልጋሉ። ለዚህም ሌሎችን ከማስከፋት አንስቶ እስከ መሳደብ ድረስ ሊያደርጉ ይችላሉ። ሰው በሰራው መልካም ስራ የነሱ ስም እንዲጠራ ይፈልጋሉ። ሰሩም አልሰሩም የነሱ ስም ገኖ እንዲታይ ይፈልጋሉ። ጊዜ ማሳለፍ የሚፈልጉት ከነሱ ከሚበልጡ ሰዎች ጋር ብቻ ሲሆን ራሳቸውን የሚስሉት ከነዛ ከሚበልጧቸው ሰዎች ጋር ነው። ይህም እርካታን ይሰጣቸዋል፣ እኩል እንደሆኑም እንዲሰማቸው ያደርጋል። ናርሲስቶች እብሪተኞች ናቸው። ሐሳብ ከነሱ ካልመጣ አይቀበሉም። አይሆንምና አይደለምን ያበዛሉ። ከመስማማትና በሐሳብ መሸነፍ ሞት ይመስላቸዋል። ሌላው ጥቅም ያስገኝልኛል ብሎ የማያምኑትን ሰው ለመናቅ ቀዳሚ ናቸው። ናርሲስቶች ጋር ወዳጅነት የሚለካው በጥቅም መጠን ነው። ሰው በተለየ ጥቅም እንዲሰጣቸው ይፈልጋሉ። የሰውን ስሜት ሳይረዱና ሳያጠኑ የሚፈልጉትን ነገር ያደርጋሉ። ይህም ዙሪያቸው ላይ ያለ ሰው ሊነካበትና ለሰው ማሳየት የማይፈልጋቸውን ነገሮችንም ጭምር ደፍሮ መንካትና መፈተሽንም ያካትታል። በሌሎች ይቀናሉ፣ ሌሎቹም እንደሚቀኑባቸው ያምናሉ። ዙሪያቸው ላይ ያለ ሰው የሚያደርገው ነገር በሙሉ ያስቀናቸዋል። የቅርብ የሚባሉ ወዳጆቻቸውም ጭምር ሲሳካላቸው ያስቀናቸዋል። ካለነሱ ለሌላው ሲሳካ ማየት ያስከፋቸዋል። እንዲሁም ሰው ሙሉ እንደነሱ መስሎ ስለሚታያቸው የሚቀናባቸውም ይመስላቸዋል። የሚፈልጉትን ነገር ለማግኘት ሌሎችን ሰዎች መስዋዕት ያደርጋል። በስሜት፣ በገንዘብ፣ በጊዜና በሌሎች ነገሮችም ወዳጆቻቸውን አሳልፈው ለመስጠት ወደኋላ አይሉ። ብቻ ነገሩ ጥቅም የሚያስገኝላቸው ይሁን እንጂ ማመናጨቅ፣ ጥሩን አለማድነቅና ስሜታዊነት የተለየ ባህሪያቸው ነው። በቀጣይ እንዴት ከዚህ የሳይኮሎጂ ኬዝ መውጣት እንደሚቻል በሰፊው የምንመጣ ይሆናል። ይህን የመረጃ ጥቆማ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ቸር እንቆይ።